ሄይ እንዴት ናችሁ? አማን ናችሁ? ሁሉ መልካም አለን። ይሄ የቡና ችግኝ ነው። የቡና ችግኝ። ይሄ ደግሞ የፓፓዬ ችግኝ ነው። የፓፓዬ ችግኝ። ይሄ የብርቱካን ችግኝ ነው። ብርቱካን አያችሁ፣ በሃይላንድ እቃ ላይ ነው የተተከለው። ይሄ የቅባት የዘይት እቃ ነው እና ይህም ደግሞ ቃሪያ ነው። ይኸው ፍሬ አፍርቷል። አያችሁ፣ ፍሬ አፍርቷል፣ ግን በሚገባ አላፈራም። ምክንያቱም እቃዋ ትንሽ ነች። ሰፋ ያለ እቃ ላይ ደግሞ የተሻለ አፍርቷል። ይሄ ትንሽ ሰፋ ያለ ነው፣ ከዚህ ተለቅ ይላል፣ ግን የተሻለ ነው ያፈራው። ኦልሬዲ እዚህ ጋር አፍርቷል፣ ይታያችኋል። ይሄ ደግሞ ሰፋ ያለ የሲሚንቶ ማዳበሪያ በመጠቀም ነው። ግን ምን ያህል እንደተመቸው እዩት። ማለትም ይሄኛው ሰፋ ስለሚል ነው እንደዚህ የተመቸው። አሁን ከትንሽ ጊዜ በኋላ ይሄ ሁሉ ያፈራል። ይሄ ሁሉ ቃሪያ ነው። በዛው ልክ እንደዚህ ተተክሏል። እና ወደ ዋናው ነገሬ ሲመጣ ይህንን ቡና ከዚህ ቡና ላይ ነው ፍሬ ወስጄ የተከልኩት። ይታያችኋል። ከዚህ ቡና ላይ ነው ፍሬውን ወስጄ እዚህ ጋር በመትከል ፍሬውን እዚህ ላይ በመትከል በዚህ አይነት ነው። አያችሁ ፍሬው የወጣው እና ያለንን ችግኝ ምን አይነት ቡና እንደሆነ ማረጋገጥ የምንችለው የምንወስደው ፍሬ ከምን አይነት እንጨት ነው፣ በጣም ያፈራል አያፈራም የሚለውን ነገር በዚህ አይነት ማረጋገጥ እንችላለን ማለት ነው። ሌላው ከዚህ ጀርባ ያለው ይሄ ቡና በነገራችን ላይ 3 አመቱ ነው። 2ኛ ዙር ነው የተለቀመው። አሁን በዚህ አይነት 3ኛ ዙር አምጥቷል። በ3 አመት ውስጥ እንደዚህ ሆኗል። ኦልሬዲ አሁን ከ3 አመት ያለፈው ነው። ብቻ እንደዚህ ሊሆን የቻለው አንድ ከቦታ አንፃር ብቻ ሳይሆን ካለው እንክብካቤ የተነሳ ነው። እና ከጀርባዬም ይሄ የምናየው ሆቢ ነው ከጀርባ ያለው እና ቦታዋ ታያላችሁ። በጣም ጠባብ ቦታ ነው ያለችው። ቦታ የዚችን ኃይል ጠባብ ነች። ገና 2 ሜትር ብትሆን ነው ስፋቷ። እና ጠባብ ቦታ ላይ ደጅ ላይ ነው ይሄ የተተከለው። እና ቦታችንን በአግባቡ ከተጠቀምን ቢያንስ ቤት የምንጠቀመውን ነገር ማድረስ እንችላለን ማለት ነው። አሁን ሆቢ ማፍራት ጀምሯል፣ ፍሬ ማምጣት ጀምሯል። በዚህ አይነት ይሄዳል። አሁን ይሄ ሆቢ ነው። ይኸው እና ዘልቆ እየሄደ ነው፣ ማፍራት ጀምሯል። እና በዚህ አይነት ያለንን ቦታ በአግባቡ በመጠቀም በዚህ አይነት ብንሰራ ጥሩ ነው። እዚህ ጋርም ሸንኮራም አለን። ሸንኮራ መሀል ላይ ናችሁ። መሀል ላይ ሸንኮራም አለን። የሸንኮራ ቡቃያ ነው። ሸንኮራ ቡቃያ ይሄ የደረሰ ነው። እና የዚህ አይነት ነገር ተጨማሪ ነገሮች ሲኖሩ በዚህ አይነት እገልጽላችኋለሁ። መልካም ጊዜ፣ መልካም የስራ ጊዜ፣ መልካም ጊዜ እግዚአብሔር ይስጠን። አመሰግናለሁ። ደህና ሁኑ።